የሐዋርያት ሥራ ምዕራፍ 26 ከቁጥር 19 እስከ 29 ያለውን አነባለሁ። እንደዚህ ይላል። ንጉሥ አግሪጳ ሆይ ስለዚህ ከሰማይ የታየኝን ራእይ እምቢ አላልኩም። ነገር ግን አስቀድሜ በደማስቆ ላሉት በኢየሩሳሌምም በይሁዳም አገር ሁሉ ለአሕዛብም ንስሐ ይገቡ ዘንድና ለንስሐ የሚገባ ነገር እያደረጉ ወደ እግዚአብሔር ዘወር ይሉ ዘንድ ተናገርኩ። ስለዚህ አይሁድ በመቅደስ ያዙኝ፣ ሊገሉኝም ሞከሩ። ከእግዚአብሔርም ዘንድ ረድኤት ተቀብዬ ለታናሹም ለታላቁም ስመሰክር እስከዚች ቀን ድረስ ቆሜአለሁ። አሜን። ነቢያትና ሙሴ ይሆን ዘንድ ያለውን ክርስቶስ መከራን እንዲቀበል በሙታንም ትንሣኤ ለሕዝብና ለአሕዛብ ብርሃን በመጀመሪያ ሊሰብክ እንዳለው ከተናገሩት በቀር አንድስ እንኳ የተናገርኩት የለም። እንዲህም ብሎ ስለ ራሱ ሲመልስ ፊስጦስ አንዱ አገረ ገዢ ነው፣ በታላቅ ድምፅ ጮኮ ማለት ነው፣ ጳውሎስ ሆይ አብድሃል እኮ ብዙ ትምህርትህ ወደ እብደት ያዞርሃል አለው። ጳውሎስ ግን እንዲህ አለ፣ ክቡር ፊስጦስ ሆይ የእውነትንና የአእምሮን ነገር እናገራለሁ እንጂ እብደትስ የለብኝም። በእርሱ ፊት ደግሞ በግልጥ የምናገረው ንጉሥ ይህን ነገር ያውቃል። ከዚህ ነገር አንዳች እንዳይሰወርበት ተረድቻለሁና ይህ በስውር የተደረገ አይደለምና። ንጉሥ አግሪጳ ሆይ ነቢያትን ታምናለህን? እንድታምናቸው አውቃለሁ። አግሪጳም ጳውሎስን በጥቂት ክርስቲያን ልታደርገኝ ትወዳለህ አለው። ጳውሎስም በጥቂት ቢሆን ወይም በብዙ አንተ ብቻ አይደለህም፣ ነገር ግን ዛሬ የሚሰሙኝ ሁሉ ደግሞ ከዚህ እስራት በቀር እንደኔ የሆኑ ዘንድ ወደ እግዚአብሔር እለምናለሁ አለው። ክብር ለጌታ ይሁን። እንጸልይ በጌታ ፊት። ሁለት ቃላታች ላይ አተኩሬ ነው መልእክቴን የማቀርበው። በጸሎት ውስጥ እንደሆናችሁ የመጀመሪያው ቁጥር 19 ላይ ያለው ነው። ከሰማይ የታየኝን ራእይ እምቢ አላልኩም ይላል። ከዛ ቁጥር 23 ላይ ያለው ነው። ከእግዚአብሔርም ዘንድ ረድኤት ተቀብዬ ለታናሹም ለታላቁም ስመሰክር እስከዚች ቀን ድረስ ቆሜአለሁ። ጌታ ሆይ እናመሰግንሃለን። ስለዚህ የተወደደ ጉባኤ ክብር ላንተ ይሁን። በፊት ስላሉ ስለነዚህ ቅዱሳን ሴቶች ልጆችህ፣ ወንዶች ልጆችህ አመሰግንሃለሁ። ስለዚህች አጥቢያ ቤተ ክርስቲያን ተባረክ። ስለ መሪዎቿ፣ ስለ አገልጋዮቿ ስለሰጣቸው ጸጋ፣ ስለበዛላቸው ጸጋ፣ ፍቅር፣ ህብረት፣ አንድነት፣ ትጋት ሁሉ እናመሰግንሃለን። በዚህ ቀን ደግሞ ጌታ ሆይ በዚህ ምሽት በፊትህ ተሰብስበናል። ከቅዱሱ ቃልህ ከቅዱሱ መጽሐፍህ ከፍተናል። ይሄ ቃል ያንተ ቃል እንደሆነ እናምናለን፣ እናውጀዋማለን፣ እናምነዋለን፣ እንናገረዋለን፣ እንሰብከዋለን፣ እንሰማዋለን። ዝናብና በረዶ ከላይ እንደሚወርድ ምድርን እንደሚያጠጣት ታበቅልም ታፈራም ዘንድ እንደሚያደርጋት ከአፍህ የሚወጣው ይህ ቃል የምትሻውን በህይወታችን ያደርጋል። የፈቀድከውንም ይሰራል። ሳይሰራ በከንቱ ወደ አንተ አይመለስም። አቤቱ በዚህ ቃል የወደቁ ይነሱ፣ የሳቱ ይመለሱ። በልዩ ልዩ ሰልፍና ፈተና ውስጥ ያሉ ያሸንፉ፣ የታመሙ ይፈወሱ፣ ምሪት የሚፈልጉ ምሪትን ያገኙ፣ በጨለማ በግራ መጋባት በኮንፊውዥን ውስጥ ያሉ ብርሃን ይብራላቸው። ከዚህ ቤት ስንወጣ ብዙ ምርኮ እንዳገኘ ሰው በቃልህ ደስ ብሎን እንውጣ። ቃልህ በላያችን ላይ ኃይሉን፣ ክብሩን፣ ስራውን ይስራ። እኔም ባሪያ ለቃልህ ታማኝ ሆኜ ቃልህን ብቻ መናገር እንድችል ጸጋ ይብዛልኝ። የቃሉ ተቃዋሚ ኃይላት በስምህ ይሰበሩ። የዚህ አካባቢ ገዢ መንፈስ ከዙፋኑ ላይ ይገልበጥ። ጭፍሮቹ ይበተኑበት። አጋንንቶቹ ሰራተኞቹ ይድከሙበት። በዚች ቤተ ክርስቲያን ላይ የሚያሟርቱ ሟርተኞች ሁሉ ኃይላቸው ይሰበር። እቺ አጥቢያ ግን ከፍ ከፍ ትበል። እናመሰግንሃለን በኢየሱስ ክርስቶስ ስም አሜን። ክብር ለጌታ ማምጣት ትችላላችሁ። ሃሌሉያ። ሁለት ነገር ነው ያቀድም ያነበብኩላችሁ። የመጀመሪያው ከሰማይ የታየኝን ራእይ እምቢ አላልኩም ሲል ስለ ጥሪ፣ ስለ መገለጥ ጳውሎስ ያነሳል። ስለዚህ ይሄ ጥሪ፣ ይሄ መገለጥ በጳውሎስ ሕይወት ውስጥ እንደማይለወጥ ይናገራል። ስለዚህ የመጀመሪያው ሐሳብ ያለው የማይለወጥ ጥሪ ነው። የማይለወጥ መገለጥ፣ የማይለወጥ ጥሪ አለን ማለት ነው። ሁለተኛው እስከዚች ቀን ድረስ መሰክር
ለታላቁም ለታናሹም እየመሰከርኩ እስከዚህ ቀን ድረስ ቆም ያለው ይላል። ይሄ ደግሞ መልእክት ነው። ስለዚህ ሁለቱን ስናያይዘው የማይለወጥ ጥሪ፣ የማይቀየር መልእክት ተሰጥቷል በሉት ከጎናችሁ ያለውን ሰው። እስቲ ስበኩልኝ ከጎናችሁ ያለውን ሰው። የማይለወጥ ጥሪ፣ የማይቀየር መልእክት ተሰጥቷል። አሜን ሃሌሉያ። የጳውሎስ መለወጥ በአዲስ ኪዳን ውስጥ እጅግ ከፍተኛ ተጽዕኖ ፈጥሯል። በአዲስ ኪዳን ቤተክርስቲያን ውስጥ ትልልቅ ለውጦች ተከናውነዋል። ትልልቅ ክስተቶች ተከስተዋል። ትልቅ ከሚባለው ክስተት አንዱ የጳውሎስ መለወጥ ነው። የሱ መለወጥ ያመጣው እጅግ ሰፊ ኢምፓክት ነበረው በዚያ ዘመን ላይ። እንደምታውቁት የጀመረው ከግል ለውጥ ነው። ጳውሎስ ነው የተለወጠው። ሳኦል የሚባለው ሰው ወደ ጳውሎስነት፣ አሳዳጁ ወደ አገልጋይነት፣ ወደ ሐዋርያነት ነው የተቀየረው። ይሄ ኢንዲቪጁዋል ትራንስፎርሜሽን የሚለው የግል ለውጥ ነው። እዛ ላይ ብቻ ያቆመ ግን አይደለም። አጠቃላይ የወቅቱን ቤተክርስቲያን መንፈሳዊ እንቅስቃሴ ለውጥ ወደ ሌላ ደረጃ ከፍ ያደረገ ነው የጳውሎስ መለወጥ። ቶታሊ ብዙ ነገር ቀይሯል። በዚያ ዘመን ቤተክርስቲያን ተቀይራለች። ከሱ መለወጥ በኋላ አገልግሎቷ ተቀይሯል፣ ሚሽኗ ተቀይሯል፣ ቴዎሎጂዋ ተቀይሯል፣ ተጽዕኖዋ ተቀይሯል፣ ጂኦግራፊካሊ መስፋቷ በጣም ተቀይሯል። እሱ ያደረገው ነገር እግዚአብሔር በሱ ተጠቅሞ የሰራው ስራ ለቤተክርስቲያን ሌላ ደረጃ ከፍ አድርጓታል። በቤተክርስቲያን ደረጃ ብቻ አይደለም የሱ ለውጥ፣ የወቅቱን የፖለቲካውን ዓለምም ለውጦታል ጳውሎስ። እግዚአብሔር በዚህ ሰው ፖለቲካውንም ለውጧል። የፍልስፍናውን ዓለም የነገስታቱንም ዓለም አናግቷል። ጌታ ይባረክ። እና ለውጥህ እንደቀላል ነገር እንዳታዩት በሉት ከጎናችሁ ያለው ሰው። ትንሽ ሊመስል ይችላል፣ የት እንደሚደርስ አናቅም የኛ ለውጥ። አሜን። ፖለቲካው ተቀይሯል፣ ኢኮኖሚው ተቀይሯል፣ የወቅቱ አነጋጋሪ ክስተት ሆኗል። በሚሄድባቸው ሀገሮች ሁሉ ትልቅ ለውጥ ነው። አሁን ቅድም ያነበብኩላችሁ ራሱ ነገስታት ችሎት ተቀምጠው እነሱ ፊት የተናገረው ነገር ነው። ይሄ ለውጥ ደግሞ የተከናወነው በጣም ትልቅ ተስፋ ልሰጣችሁ ነው ዛሬ በፊታችሁ የቆምኩት። ቤተክርስቲያን በኃይለኛ ስደትና መከራ ውስጥ በገባችበት ወቅት፣ አቅመሚስ መስላ በምታይበት ወቅት፣ ምንም ማድረግ የማትችልበት ሁኔታ ውስጥ የገባችበት የሚመስልበት ወቅት፣ ቅዱሳን ተደብቀው ከዛሬ ነገ ምን ይመጣ ይሆን ብለው በሚጠባበቁበት፣ ፈርተው በየቤታቸው ውስጥ ታሽገው በተቀመጡበት ጊዜ፣ መሪዎቻቸው የቤተ ክርስቲያን የወቅቱ መሪዎች ማለት ነው በግፍ በሚገደሉበት በሚታሰሩበት፣ ያዕቆብን ማስታወስ ትችላላችሁ፣ እስጢፋኖስን ማስታወስ ትችላላችሁ። በግፍ ነው የተገደሉት። በሰይፍ እየተቆረጡ በድንጋይ እየተቀጠቀጡ ነው የሞቱት። የሚያድን የሚታደግ ሀይ የሚል ስርዓትም መንግስትም ፖለቲካም የሌለበት በሚመስልበት ወቅት፣ አሳዳጆቻቸው ደግሞ እጅግ በጣም ጨካኞች፣ አገራቸው ላይ ብቻ ሳይሆን በጎረቤት አገራት ድረስ ስልጣን ያላቸው፣ በኢየሩሳሌም ብቻ ሳይሆን ደብዳቤ ተቀብሎ እስከ ደማስቆ ድረስ ለመሄድ ነው ሲዘረጋ የነበረው ማለት ነው። እስከ ጎረቤት ሀገር ድረስ ኢንፍሉዌንስ የነበራቸው፣ ሪጅኑን ሁሉ የሚመሩ ነበሩ የነሱ አሳዳጆች፣ ስልጣናቸው ከፍ ያለ። ይህንን የቤተ ክርስቲያንና ቅዱሳንን ለማሳደድ የጀመሩትን ፕሮጀክት የሚያስፈጽሙ ደግሞ ቡድኖች ወይም ግብረ ኃይል በዘመኑ ቋንቋ ማለት ነው የተውጣጡ ናቸው። እንደ ጳውሎስ የሚመራው ግብረ ኃይል ማለት ነው። ያው ጳውሎስን አወቅን እንጂ ከባድ ግብረ ኃይል ነው። ጨካኞች ናቸው። ለገንዘብና ለደሞዝ ለክብር ብለው የሚሰሩ አይደለም። እዚህ ትም ውስጥ ያሉ ሰዎች ለሃይማኖታቸው በጣም የሚቀኑ፣ ለእምነታቸው ቀናኢ የሆኑ፣ ስራቸውን ከልባቸው የሚሰሩ፣ ይህንን ስም የሚጠሩትን ኢየሱስ የሚባለውን ስም የሚጠሩትን የሚያሳድዱ፣ የሚገርፉ፣ በወህኒ የሚጥሉ፣ የኢየሱስን ስም እንዲሳደቡ የሚያስገድዱ፣ ብሎም አንዳንዶቹ ሲገደሉ ቮት የሚያደርጉን፣ እስጢፋኖስ ሲገደል ድምጽ ሰጥቻለሁ እንዳለ ጳውሎስ ማለት ነው። በጣም ጨካኞች ናቸው። ሎጂስቲክ አላቸው፣ ገንዘብ አላቸው። የሃይማኖት ስርዓታቸው ኔትወርኩን ተጠቅመው ያችን እንጭጭ ቤተክርስቲያን፣ ያችን ገና ኢየሱስ ጀምሯት ገና በሁሉ ነገር ገና ድክ የምትለዋን ቤተክርስቲያን በዚህ ሁሉ የተወስ ጨፍልቆ ለመጨረስ፣ ታሪኳን ለመዝጋት ሰይጣን ያለ የሌላ ኃይሉን አስተባብሮ በተነሳበት በዚህ ወቅት ይሄንን ሙቭመንት የጀመረው የላካቸው
የጠራቸው ጌታ የዚህ ራእይ ባለቤትና ጀማሪ የሆነው ድርሻ አለው ወይ? አሜን ትላላችሁ? ድርሻ አለው በሉት ከጎናችሁ ላለው። አሁን ያለውን የወቅቱን የቤተ ክርስቲያን ሁኔታ ስናይ፣ የፖለቲካውን ኢኮኖሚውን ሁኔታ ስናይ፣ የጸጥታውን ሁኔታ ስናይ ቸርችም እንደዛ የሆነችበት ሊመስል ይችላል። ግን ይሄ ሙቭመንት የተጀመረው በእኛ አይደለም። የዚህ ሙቭመንት ጀማሪ በአብ ቀኝ የተቀመጠው ሞትን ድላሽን አድርጎ የተነሳው ኢየሱስ ርቆ ሄዶ ሰርታችሁ ቆዩኝ ብሎ ያለ ሳይሆን አብሮን የሚሰራ ክብር ለእግዚአብሔር ይሁን። ጣልቃ የሚገባ ድርሻውን ደግሞ በብቃት የሚወጣ ጌታ ነው ያለን። ንገሩት ከጎናችሁ ላለው ሰው ድርሻውን በብቃት የሚወጣ ጌታ ነው ያለን። ድገሙና ንገሩት። ሃሌሉያ። መሪዎቿ የተገደሉ ነው፣ የተሳደዱ ነው፣ የሞቱ ነው፣ የፈሩ ነው። እንደውም ስምዖን የተባለው ማነው ሐናንያ የተባለው ሰው ተደብቆ ጳውሎስ ይመጣል ሳውል ይመጣል ተብሎ መግቢያ መውጫ ባጡበት ሰዓት ላይ ኃላፊነቱን የሚወጣው ጌታ ሃሌሉያ በዋናው አሳዳጅ መሪ ህይወት ውስጥ ጣልቃ ገባ። ሐዋርያት ሥራ የሚነግረን ይሄን ነው። የጳውሎስ መለወጥ በሐዋርያት ሥራ ውስጥ ከፍተኛ ቦታ እንዳለው ለማወቅ ከፈለጋችሁ ሉቃስ ነው የሐዋርያት ሥራን የጻፈው። እንደምታውቁት የሉቃስ ወንጌልና የሐዋርያት ሥራን የጻፈው 4 ጊዜ ተጽፏል። የጳውሎስ መለወጥ የመጀመሪያው ምዕራፍ 9 ላይ ነው ራሱ የተረከው ነው። ከዛ በኋላ ጳውሎስ በቆመበት ቦታ የደማስቆን ኤክስፒሪየንስ እየቆመ የሚመሰክርበት ነው። 4 ጊዜ ተናግሯል። ኢየሩሳሌም እንደቆመ ተናግሯል። በፈሪሳውያንና በሰዱቃውያን ፊት፣ እንደገና በፊስጦስ ፊት ተናግሯል። እንደገና በአግሪጳ ፊት ተናግሯል። አሁን ቅድም ባነበብንላችሁ ቦታ በሌላ ስፍራ ገና ወደ ቄሳር ሄዶ ይናገራል። በቆመበት ስፍራ የሚናገራት ነገር ለ20 ምናምን ዓመት ጳውሎስ አገልግሏል ይባላል። አንዳንዶቹ 25 ዓመት፣ አንዳንዶቹ 20 ዓመት ኦን ኤንድ ኦፍ ሆኖ በዛ ሁሉስ ግን በቆመበት የማይረሳው ቆሞ የሚያውጀው የደማስቆን ኤክስፒሪየንስ ነው። ጌታ ይባረክ። ሉቃስ እንደምታውቁት በጥንቃቄ የጻፈ ሰው መሆኑን የምታውቁት ሪሰርች አድርጎ እንደጻፈ የምታውቁት የጳውሎስን መለወጥ ምዕራፍ 9 ላይ እንዴት እንደጀመረው ከመጻፍ በፊት ከምዕራፍ 8 ጋር አያይዞ ነው። እንደምታውቁት ምዕራፍ 8 9 ምዕራፎች በኋላ ነው የመጡት እንጂ ወጥ ታሪክ ነው የተጻፈ ያለው። ስለዚህ ከምዕራፍ 8 ጋር ይያያዛል። 2 ነገሮች ያሳይናል ሉቃስ። ምዕራፍ 8 ላይ የጌታን መንፈሳዊ እንቅስቃሴ የሚወክልን አንድ ሯጭ ያሳየናል። ያ ፊልጶስ ይባላል ወንጌላዊ። የሱን ታሪክ ይነግረናል። ይሄ ሯጭ ከኢየሩሳሌም እንዴት እንደመጣ፣ ወደ ሰማርያ እንዴት እንደሄደ፣ ወንጌል እንዴት እንደሰበከ፣ ከኢየሩሳሌም ወደ ሰማርያ ክርስቶስ እንዴት እንደሰበከ፣ ታምራት እያደረገ አጋንንትን እያስወጣ፣ ሽባዎችን እየተረተረ፣ ክርስቶስን እየሰበከ፣ የጥንቆላን መንፈስ እየመታ በዛች ከተማ ታላቅ ደስታ የሆነ ሪቫይቫል እያስነሳ አንድ ወጣት ወንጌላዊ አንድ ሙቭመንት ይዞ በዚህኛው ሳይድ ሲሮጥ ያሳያል ሉቃስ ማለት። ደስ ይላል ይህን ታሪክ ስትከተል። በሄደበት ቦታ እግዚአብሔር በሱ ሲሰራ፣ ከተማ ሲለወጥ፣ ጠንቋዮች ሲቀየሩ፣ እነ ሲሞን ሲማረኩ፣ ሽባዎች ሲተረተሩ፣ አጋንንት በታላቅ ድምፅ ሲወጣ፣ ከዛ መንፈስ ቅዱስ ሲመራው፣ ኢትዮጵያውን ጃንደረባ ሲያገኘው፣ ጃንደረባውን በእሳቱ ነክቶ ወደ ኢትዮጵያ ሲልከው፣ ከዛ በመንፈስ ተነድቶ ወደ አዛጦን ሲሄድ አንድ ደስ የሚል መንፈሳዊ እንቅስቃሴ ኢየሱስን የሚያከብር የኢየሱስ ሙቭመንትን ይዞ የሚያሳይ አንድ ሙቭመንትን ያሳያል። ሪቫይቫሉ ቀጥሏል ብሎ ይናገርና ምዕራፍ 9 ቁጥር 1 ልክ ሲጀምር ሳኦል ግን ብሎ ይጀምራል። ሌላ ሯጭ ያሳየናል ደግሞ ማለት ነው። ይሄኛው ሰውዬ ግን ይላል። ቶታሊ ኦፖዚት ነው ሁለቱ ሙቭመንት ማለት ነው። ይሄኛው እንዲያረገ ይያለ እግዚአብሔር እንዲየሰራ ይያለ ካውንተር ደግሞ ሌላ ሙቭመንት በዚህኛው በኩል ሌላ ሰው በጨለማው ዓለም መንፈስ የሚመራ በጭካኔ የሚመራ ይሄንን መንፈሳዊ እንቅስቃሴ እሳቱን ለማጥፋት የሚንቀሳቀስ ሌላ በጀት ያለው ስትራክቸር ያለው ስልጣን ያለው ደብዳቤ የሚቀበል ምክር የሚመክር እቅድ የሚያወጣ ሌላ ሙቭመንት ደግሞ በዚህኛው በኩል ያሳየናል። ሳኦል ግን ብሎ ይናገራል። የጨለማውን ገዢ እንቅስቃሴ የሚወክል የሚያስር፣ የሚያሳድድ፣ የሚገድል መንፈሳዊ እንቅስቃሴ የሚዝት፣ የሚያስፈራራ፣ የክፋት፣ የጥላቻ፣ የአመፃ አረፋ እየደፈቀ የሚጓዝ አንድ ጨካኝ ደግሞ ሌላ ሙቭመንት በዚህኛው በኩል ያሳየናል። ይኸው ነው እየሆነ ያለው በዚች ምድር ላይ።
ሁለት ታላላቅ ሙቭመንቶች ፓራላል እየሄዱ ነው ያሉት። እግዚአብሔርም እየተጠቀመባቸው የሚሰራ ትልቅ ስራዎች አሉ። እንደገና ጠላትም ደግሞ የሚያስነሳው ሌላ ዌቭ አለ። ሌላ ትውልድ አለ። የአመፃ የክፋት ሌላ ዌቭ አለ። እና ምዕራፍ 9 የሚያሳየው ሁለቱ ዌቮች ኮላይድ ሲያረጉ ማለት ነው። ክብር ለእግዚአብሔር ይሁን። አይሰማኝም። የሁለቱ ሙቭመንት ግጭትን ያሳያል ማለት ነው። የሁለቱ ኮሊሽንን ያሳያል። እንዲሁ አይቀጥልም። ንገሩት ከጎናችሁ ላለ ሰው እንዲሁ አይቀጥልም። ፓራላሊ ሃሌሉያ። ይሄን የኛ ሙቭመንት የሚመራው የነገስታት ንጉስ ነው። የጌቶች ጌታ ነው። ተፈትኖ የወጣ ነው። ሞትን ድል ያደረገ ነው። በመንፈስ ቅዱስ ኃይል ከኛንተ ጋር ሆናለሁ ብሎ ቃል የገባ ነው። ብቻችሁን አልተዋችሁም፣ ኦርፋንስ አይደላችሁም፣ ወላጆች እንደሌላችሁ ልጆች አልተዋችሁም ብሎ ያለን ጌታ ነው። ይሄኛው ግን ያስፈራል በጣም። እና እንዲህ እያለ ሄደና ኤሌክትሪኩ ሾክ አደረገ ማለት ነው። ተገናኘ። ይህ ሰው ሳኦል ማለት ነው የደማስቆን መንገድ በቀን እየሮጠ የህይወትን መንገድ ግን በጨለማ እየገሰገሰ ይሄዳል። ጌታ ነገሮችን መቼና እንዴት እንደሚለውጣቸው እርሱ ያውቃል። ንገሩት ከጎናችሁ ለስ ጌታ ነገሮችን መቼ እንዴት እንደሚለውጣቸው እርሱ ያውቃል። በኢየሩሳሌም ከካህናት አለቆች ጋር ሲመክሩ፣ ኦፊሳቸው ላይ ሲመክሩ ጌታ ጣልቃ አልገባም። እንዴት እንደሚያሳድዱ እንዴት እንደሚገሉ ሲመክሩ አልገባም። ሲያቅዱ አልገባም ጣልቃ። በጀት ሲመድቡ አልገባም ጣልቃ። ሎጂስቲክስ ሲመድቡ ፈረሱ ምን አይነት ፈረስ ይሁን ብለው ሲሉ አልገባም ጣልቃ። በጀት በጅተው ቀን ቀጥረው ሎጂስቲክ ይዘው ፈረስ ትራንስፖርቴሽን አዘጋጅተው ጉዞ ሲጀምሩ ጌታ አልገባም ጣልቃ። እየተጓዙ በመንገድ ላይ መሃል ላይ ጌታ አልገባም ጣልቃ። ልክ ደማስቆ ከተማው ቦርደር ላይ ሲደርሱ ነው ኢየሱስ ጣልቃ የገባው። ልክ ደማስቆ ከተማ ሊገባ ሲል የሁሉ ልፋት ተማምኖ ማለት ነው። ደግሞ እንደሚመጣ ይታወቃል። በደማስቆ ያሉ ቅዱሳን ተደብቀዋል። መሪው ፓስተር ሁሉ ተሸሽጓል። ከዚህ ሰው የሚያድናቸው የለም፣ ያውቁታል። ኢቭን ለኢየሱስ እኮ ነግረውታል። ጌታ ሆይ ሰውዬ ምን እንደሚያደርግ እኛ እኮ እናውቃለን ብለዋል። ተደብቀው በቃ አንተ ካወጣን አውጣን፣ ሌላ ማንም ሊያድነን የሚችል የለም ከዚህ ሙቭመንት ብለው በተደበቁበት ሰዓት ላይ ኢየሱስ ለቤተ ክርስቲያኑ መሪዎች ሳይነግር ጣልቃ ገባ። ሳይነግርህ ይሰራል በሉት ከጎናችሁ ላርሱ። ሳይገልጥልሽ ይሰራል። ህልምም ሳያሳይሽ ትንቢትም ሳያመጣ ሃሌሉያ ለማንም ሳይናገር እርሱ የትኛውን በተን ሲነካው ይሄ የምድራችን ሙቭመንት እንደሚቆም እሱ ያውቃል። የትኛውን ነገር ሲነካው ፓራላይዝ እንደሚሆን ኢየሱስ ያውቃል። ባካችሁ ጨኩልና ኢየሱስ ጌታ ነው በሉሃል። ሃሌሉያ ያውቃል። እና ሰዓቱ ደግሞ በጣም የሚገርመው ሰዓቱ በጣም ነው የሚገርመው። ሰዓቱን ሁሉም ቦታ ላይ ጠቅሰውታል። ሉቃስ ሲጽፍ ምዕራፍ 9 ላይም በ6 ሰዓት፣ አሁንም ጳውሎስ ቅድም ሳነብላችሁ ሲመሰክር ቀትር በሆነ ጊዜ፣ በሌላ ስፍራ ላይ ሲመሰክር እኩለ ቀን በሆነ ጊዜ ብሎ በተለያየ ቋንቋ ያችን ስፔሲፊክ ሰዓት ጠቅሰዋል። ምን ማለት ነው ይሄ? ማለት በ6 ሰዓት እኩለ ቀን እንደገና ደግሞ በቀትር የሚለው ቃላት ምን ማለት ነው? እንደምታውቁት ምሳሌም ላይ እንደሚናገር የጻድቃን መንገድ እንደ ንጋት ብርሃን ነው ይላል አይደል? ከምስራቅ ትወጣለች ፀሐይ፣ ከዛ እየጨመረ ሄድና ምን እስከሚሆን ድረስ ሙሉ ቀን እስከሚሆን ድረስ እየተጨመረ ይበራል። ሙሉ ቀን ማለት ነው እኩለ ቀን። ከሙሉ ቀን በኋላ ፀሐይዋ ብትሄድም ምንድነው የሚሆነው? እየቀነሰ ዲክላይን እያደረገ ወደ መግቢያው ነው የምትሄደው። ስለዚህ እኩለ ቀን ማለት የፀሐይ ማክሲመም ብርሃኗ ማክሲመም ሙቀቷ የሚገለጥበት ቶፕ ታይም ነው ማለት ነው። ፕራይም ታይም ነው ማለት ነው። የመጨረሻ የተፈጥሮ ብርሃኗ ያውም የመካከለኛው ምስራቅ ሐሩር የመጨረሻ የተፈጥሮ ሙቀቷ የሚገለጥበት ስፖት ማለት ነው። ያቺ በጣም ከባድ ሰዓት ነች። በዛች ሰዓት ይላል ጳውሎስ፣ ሉቃስም ሁሉም ሲመሰክር በዛች ሰዓት ከፀሐዩ ብሩህነት የሚበልጥ ሌላ ብርሃን ሁላችሁ በደንብ ስሙ። በጨለማ እየጸለየ ብርሃን በራልኝ ብሎ ቢል it does make sense አይደል? በጨለማ ውስጥ ብርሃን ሲበራ ያስታውቃል።
በምሽት ሲሄድ ብርሃን በራ አይነን አጥበረብረው ቢል ይቻላል። በ6 ሰዓት በፀሐይ ንገሩት ከጎናችሁ ላሉ ኢየሱስ በፀሐይ ላይ የሚወጣ ፀሐይ ነው በሉት ባካችሁ። በፀሐይ ላይ የሚወጣ ፀሐይ። ሃሌሉያ! ለጌታ ክብር ማምጣት ትችላላችሁ። ሃሌሉያ! እኛ ብርሃን ነው ያልነው፣ እኛ ክብር ነው ያልነው፣ ለኛ ትልቅ የሆነ ነገር፣ ለኛ የከበረ የሆነ ነገር፣ ለኛ የመጨረሻ አቅም አለው ብለው የተፈጥሮ ነገር ኢየሱስ ሲመጣበት ይዋጣል። እሱ ክብሩ ከክብሯን በላይ ነው። ከፀሐዩ ብሩህነት የበለጠ ሌላ ብርሃን ታየኝ። እኮ ሰው ሲመሰክረው በቀን ማይ ጉድነስ በቀን ብርሃን አየሁ ብሎ ቢናገር ምንድነው የምታወራው? ኦሬዲ እኮ ቀን ነው። በቀን ላይ የሚወጣ ቀን፣ በፀሐይ ላይ የሚወጣ ፀሐይ አያለው ብለ በመትለው ነገር ላይ የኢየሱስ ክብር ሲመጣ ይጠፋል። ይጠፋል። ንገሩት ከጎናችሁ ላለው አንተ ያከበርከው ነገር የሱ ክብር ሲመጣ ይጠፋል በሉት። አንተ ዋጋ የሰጠው ነገር፣ አንተ ከፍ ያረከው ነገር፣ ጠንካራ ያረከው ነገር፣ ልዩ ያረከው ነገር፣ የመጨረሻ ነው ያልከው ነገር፣ ማክሲመም ነው ያልከው ነገር፣ ከዚህ በላይ ሌላ የለም ያልከው ነገር፣ የነገስታቱ ንጉስ፣ የጌቶች ጌታ፣ የናዝሬቱ ኢየሱስ ክብሩ በህይወት ሲበራ ሌላው ይቀላል፣ ሌላው ይረክሳል፣ የያዘ ነገር ይበጠሳል፣ ጨለማ ይሸሻል፣ እስራትሽ ይበጣጠሳል፣ ኃጢአትሽ ይጠፋል፣ ቀንበርሽ ይሰበራል፣ ያከበርሽ የዚህ ዓለም ክብር ይቀላል። ከሱ ሌላ ክብር የለም፣ ከሱ ሌላ ፀሐይ የለም። ሃሌሉያ! መገለጥ አይደለም ያየው ኢየሱስ ነው የተገለጠ ለብሎት ከጎናችሁ ራስ የሆነ ራእይ፣ የሆነ ህልም፣ የሆነ መልአክ፣ የሆነ መንፈሳዊ ዓለም አይደለም የተገለጠልን። መንፈሳዊነት መንፈሳዊ ዓለም ማየት አይደለም። መንፈሳዊ ዓለም እኮ አለ፣ የመላእክት ዓለም አለ። ሰው እሱም ቪዚት ቢያረግ ደስ ይለዋል። አንዳንዶቹ ሄቨንን ጎበኘን ብለው መጽሐፍ ሁሉ ይጽፋሉ። ይሄንን እኮ ዮሐንስም በራእዩ አይቷል፣ ብዙ ነገር አይቷል። የብርጭቆ ባህር አይቷል፣ መላእክት አይቷል፣ ምን አይቷል። አንዳንዶቹን ተዋቸው አትጻፋቸው ብሎታል፣ አንዳንዶቹን ጻፋቸው ብሎታል። መንፈሳዊ ዓለም ማየት አይደለም መንፈሳዊነት በሉት ከጎናችሁ ላለው ሰው ኢየሱስን ማየት ነው መንፈሳዊ። ንገሩት ከጎናችሁ ላለው ኢየሱስን ማየት። ሃሌሉያ! ታሪክህ የሚቀየረው፣ ህይወትህ የሚለወጠው፣ ቀንበርህ የሚሰበረው፣ መንፈሳዊ ህይወትህ ከፍ የሚለው ራእይ ስላለ፣ ህልም ስላየ፣ ትንቢት ስለተነበየ፣ ቅባት ስለፈሰሰብህ፣ የእግዚአብሔር መንፈስ ባንተ አልፎ ልዩ ልዩ ነገር ስለሰራ አይደለም። ከፀሐዩ ብሩህነት የሚበልጥ ሌላ ብርሃን። ሃሌሉያ! ይሄ ብርሃን ራሱ ፐርሰን ነው፣ ራሱ ኢየሱስ ይባላል። በራልኝ አለ። አረ ክብር ለስሙ ይሁን፣ ክብር ለስሙ ይሁን። አሜን። አይኖቹ ተጥበረበሩ፣ ወሬት ላይ ወደቀ፣ ሌሎቹ ሙሉ ወደቁ። ከዛ ድምጽ መጣ። ጌታ ይባረክ። አይኖቹ ታወሩ ማለት ተጨፈኑ አይደል? እያየ ብሌኑ የማያይ ሆነ ማለት ተጋረደ። በቃ ምንም ማየት አይችልም። ምክንያቱም ባውዛው በጣም ከባድ ነው። ውስጡ ያለው ነገር ሁሉ ጠፋ። እና ጳውሎስ ይሄ በብርሃን መጥቶት የሚያናግረው ፐርሰን የአብርሃም አምላክ አዶናይ መሆኑን አውቋል። እና እየተንቀጠቀጠ ጠየቀው፣ ጌታ ሆይ ምን አደርግ ዘንድ ትወዳለህ? እንደውም ጠየቀው፣ እኔ የት አግኝቼህ ነው አለው። ከዛ ድምፁ እንደዚህ ነው የሚለው። የመጀመሪያ ማስጠንቀቂያ ነው የሰጠው። የመውጊያውን ብረት ብትረግጥ ላንተ ይብስብሃል። የጥንት ትርጉሞች ያው ብዙ ጊዜ ዛን ሰዓት ኔክድ እግራቸው ቤርፉት ስለሆነ በምሳሌ ላስረዳችሁ። በዚህ ዘመን ጣውላ ላይ ኮንስትራክሽን የሚሰሩ ሰዎች 12 ቁጥር ሚስማር በዚህ ጋር ወጥቶ ጫፉ የወጣ ጣውላ ላይ በባዶ እግር ስትረግጠው ማለት ነው። ሞክረዋለሁ ኢየሱስ እንዲህ ነው። ከዚህ በኋላ በዚሁ ነገርህ እቀጥላለሁ ካልክ ይሄ ነው የሚከተልህ። ለምንድን ነው የምታሳድደኝ አለው። እኔ የት አግኝቼ ነው አንተ አዶናይ የአብርሃም አምላክ አንተ በዚህ ክብር የዚህ እኔ በምን አቅሜ በምን ጉልበቴ በምን ሐሳብ የት አግኝቼ ነው የማሳድድ አለው። ያሳደድካቸው ያለነኛ ምስኪኖች የኔ ቦዲ ናቸው፣ የኔ አካል ናቸው። ባካችሁ ለጌታ ክብር አምጡ። የኔ ቦዲ ናቸው፣ የኔ አካል ናቸው። አንተ ንቃቸው ሊሆን ይችላል፣
መንግስቱ ንቋቸው ሊሆን ይችላል፣ ቄሳር ንቋቸው ሊሆን ይችላል፣ አግሪጳ ንቋቸዋል፣ ሸንጎ ንቋቸዋል፣ ማይረው ብሏቸዋል። የኔ አካል ብልቶች ናቸው፣ እኔ ነው የምታሳድደው አለው። ስለዚህ ከዛ በኋላ አንድ መልእክት ሰጠው። ከዚህ በኋላ ከሰይጣን ስልጣን ወደ እግዚአብሔር ከጨለማ ወደ ብርሃን ሰዎችን ሁሉ ትመልስልኝ ዘንድ ጠርቻለሁ አለ። ዘወር እንዲሉ ሁሉም በጨለማ እሱ ራሱ ይሄዳ ያረነ ተመቶ ዞር ያለው። ስለዚህ በጨለማ የሚሄዱትን ሰዎች ታስቆማቸዋለህ። ትነካውና ዞር ስትል ኢየሱስ ነው ያለው ማለት ነው። ከመሄዱበት የኃጢአት መንገድ ነካ ታረጋቸው ዞር ሲሉ ኢየሱስን ታያለ። ይሄ ነው አገልግሎት አለው። ንገሩት ከጎናቸው ለርሰው ይሄ ነው አገልግሎት፣ ኢየሱስን ማሳየት። ዘወር እንዲሉ ወደ እግዚአብሔር ዘወር ሲሉ ክብሩ ነው ያለው። ዘወር ሲሉ ብርሃኑ ነው ያለው። ዘወር ሲሉ ህይወቱ ነው ያለው። ዘወር ሲሉ ኃይሉ ነው ያለው። ዘወር ሲሉ ፈውስ ነው ያለው። የማስቆም አገልግሎት ጀርባቸውን ትመታና ታስቆማቸዋለህ። ብርሃን የበራለት ብቻ ነው ስለ ብርሃን የሚሰብከው። አንዳንድ ጊዜ እኔ አንዳንድ ሰባኪዎችን ብዙን ተቻለ እንዴት ነው ነኝ የሚሰብኩት የስተታስተማሩ ምናምን ላለው ከዛ ታውኩ እግዚአብሔር ሲያበራልኝ ሰው ለካ የተገለጠለት ነው የሚሰብከው። የገባው ስለ ድህነት፣ ስለ ሀብት፣ ስለ ብር በጣም ውስጡ ስለሞላ እሱ ነው የሚሰብኩት። በቃ ውስጣቸው ያለው እሱ ነው። መበልጸግ ነው፣ መክበር ነው፣ በዚህ ዓለም በእንትን መሄድ ያ ነው ውስጣቸው ያልታል። ሌላ ከየት ያምጡ? ይሄ ብርሃን የበራለት አገልጋይ ሌላ ጊዜ ኖረዋል ስለ ሌላ ነገር ለማውራት። ሌላ ቃል፣ ሌላ መንፈስ፣ ሌላ ልብ ይኖረዋል ስለ ቁሳቁስ ለማውራት፣ ስለ ብር ለማውራት፣ በዚህ ዓለም ላይ ስላለው ክብር ለማውራት፣ ስለ አጃቢ ለማውራት። እንዴት ነው የሚቻለው? ጳውሎስ ከዛው ላይ አልቻልኩም አለ። ከሰማይ የተገለጠልኝን ይሄንን ራእይ መግፋት አልቻልኩም። ኢሬዚስቲብል ነው። ይሄን ሬዚስት ማድረግ አልቻልኩም። ሃሌሉያ ሃሌሉያ ሃሌሉያ። ይሄ ታምር ከግለሰብ ለውጥ በላይ ሆነ። እንደነገርኳችሁ የወቅቱ ቤተክርስቲያን ተርኒንግ ፖይንት ሆነ። የዓለም ቤተክርስቲያንም ተቀየረ። ይሄው የኛም ቴዎሎጂ የተቀየረው እሱ በመለወጡ ምክንያት እሱ በጻፋቸው ደብዳቤዎች፣ እሱ አድሬስ ባደረጋቸው ኢሹዎች ነው ተቀየረ። አጠቃላይ በወቅቱ በነበረው በግሪኮ ሮማን ወርልድ ላይ ያለው ዓለም ትልቅ የክርስቲያንደም ትልቅ ለውጥ ሆነ። ለዚህ ነው ሌሎች ሃይማኖት መሪዎች ጳውሎስን በጣም የሚበሽቁበት። ጳውሎስ ባይኖር ኖሮ እንዲህ አይነት ክርስትና ዶክመንት ዶን አይኖራቸውም ይላል። እንደውም ክርስትና ጳውሎስን የመሰረተው እስኪባል ድረስ ነው። ግን በሱ ውስጥ ያለፈው ጌታ ነው የሰራው። አሜን። ቤተክርስቲያን ወደ ሌላ ደረጃ ከፍ አለች። ታሪክ ተቀየረ። ይሄ ራእይ ምንም ሊያደርገው አልቻለም። እዛችሁ ጋር ተቀይሮ በተለወጠ ብርሃን ወደ ከተማይቱ ገባ። ጨለማው ኬላው ላይ ቆመ። ኢየሱስ አስቆመው። አታልፍ ፍተሻውን ማለፍ አልቻለም። ሃሌሉያ። በተለወጠ መንፈስ ገባ። ጥሪ፣ ብርሃን፣ መታደል፣ መመረጥ መሆኑን የምታውቁት አብረውኝ ያሉ ሰዎች አንዳንድ ቦታ ላይ ብርሃኑን አላዩም ድምጹን ሰሙ ይላል። አንዳንዶቹ ድምጹን ሰሙ ብርሃኑን አላዩ፣ አንዳንዶቹ ብርሃኑን አዩ ድምጹን አልሰሙ፣ ተወናብደው ሄዱ። ለሱ ግን እግዚአብሔር መጣለ። ያንተ መዳን፣ ያንተ መብራት መመረጥ ነው፣ መታደል ነው በሉት። ከጎናቸው ያለው እንደ ቀላል ነገር አትሰድ። በዙሪያ ያሉ ጓደኞች አልገባቸው፣ አልተገለጠላቸው፣ አልበራላቸው። አንተ ከሌሎቹ የተሻልክ ሆነህ አይደለም፣ ኃጢአተኛ ነው። እንደውም ከነሱ ልትብስ ትችላለህ። ቸርነቱ፣ ምህረቱ፣ ምርጫው፣ ደግነቱ፣ በጎነቱ እጣው ደረሰብሽ። ክብር ማምጣት ትችላላችሁ ስለበራላችሁ ብርሃን፣ ስለተገለጠላችሁ መገለጥ፣ ስለዳናችሁበት ወንጌል፣ ስለገባችሁ ኢየሱስ። ሃሌሉያ። ከዛ በኋላ ጳውሎስ ሌላ ልሆን አልቻልኩም። 20 ምናምን ዓመት ሁሉ በቆመበት ቦታ ሁሉ ሊመሰክር ሲነሳ በ6 ሰዓት ይላል። ሰማን እኮ አይበቃም ወይ? ስንቴ ነው የምትነግረን? እነግራችኋለሁ። አሁንም ወደ ደማስቆ ሲሄድ ኃጢአተኛ ነበርኩ፣ አሰዳጅ ነበርኩ፣ አንገልት ነበር። ሲሄድ ድንገት በ6 ሰዓት ይላል። ይሄ 6 ሰዓት ሰለቸን። ይሄ ደማስቆ ነገር እነግርሃለሁ ደግሜ የህይወቴ ታሪክ የተቀየረው ኢየሱስ ታሪኬን የቀየረው። ስለ አገልግሎት ያላወራልህም፣ በእጄ ስለተፈወሱ ሰዎች አላወራልህም፣ በአፌ ስለወጡ አጋንንቶች አላወራልህም፣ ስለተተረተሩ ሽባዎች፣ ስለተከልኳቸው ቤተክርስቲያኖች፣ ስላስነሳዋቸው አገልጋዮች፣ ስለቀባዋቸው ትሬን ስላደረኳቸው ቁጥሮች አልናገርም። ያ ሁሉ የሆነው በዛች በ6 ሰዓቷ
በዛች ብርሃን በዛች መገለጥ በዛች ደቂቃ በበራልኝ ብርሃን በተነካውበት መነካት በተገለጠልኝ በእግዚአብሔር ልጅ ክብር የሆኑ ነገሮች ናቸው። ከዚህ ሌላ አላወራም፣ አይሰማኝም። ይህን መገለጥ ገፍቼ ስለ ሌላ መገለጥ አላወራም። ይህንን ራእይ ትቼ ሌላ ራእይ ራሴን አልይዝም። 20 ምናምን ዓመት በሄድኩበት ቦታ ሁሉ አወራዋለሁ፣ እሰብከዋለሁ፣ እናገረዋለሁ። ይሄንን መገለጥ ወደ ኋላ ልለው አልችልም። ይሄ መገለጥ ይሄ ጥሪ አይቀየርም። ነገሩት ከጎናችሁ ላለ ሰው አይቀየርም። እድሜ ቢረዝም አይቀየርም። ከኪራይ ቤት ወጥተህ አዲስ ቤት ብትገዛም አይቀየርም። አሜን። ላጤ የነበርከው ትዳር ስታገባ አይቀየርም። ያገባችሁ ልጆች ስትወልዱ አይቀየርም። 20 ምናምን ዓመት ጌታን ያገኛችሁ 40 ብትገቡ አይቀየርም። ይሄው 30 ምናምን ዓመት ሆነን ዛሬም እናወራዋለን። ይሄን ስናወራ ነፍሳችን ትዘላለች፣ ኃይላችን ይታደሳል። ሃሌሉያ! አይቀየርም። ጸጉራችን ቢቀየርም አይቀየርም። ጉልበታችን ቢቀየርም አይቀየርም። ኪሳችን ቢቀየርም አይቀየርም። ኢኮኖሚያችን ቢለወጥም አይቀየርም። በየሰዓቱና በየጊዜው የሚመጡ ሌላ ራእይ የሚመስሉ ነገሮች ቢመጡም ከዚህ ብርሃን የሚበልጥ ሌላ ብርሃን ዓለማችን የላትም። ከዚህ ክብር የሚበልጥ ሌላ ክብር ይህች ዓለም ሊኖራት ልትሰጠኝ አትችልም። ሌላ የለም በሉት ባካችሁ ከጎነ ሌላ ክብር የለም፣ ሌላ ብርሃን የለም፣ ሌላ ኃይል የለም፣ ሌላ ጥሪ የለም። አይቀየርም። አሜን። ምንድነው ለወቅቱ ቤተክርስቲያን ጳውሎስ መለወጥ የሚያስተላልፈው? ዛሬም የራእዩ ባለቤት የዚህ ሙቭመንት ጀማሪና መሪ ኢየሱስ ድርሻ አለው። ይህ ዓለም በክፉ ሰዎች በጨካኝ መሪዎች እንደፈለጋቸው የሚዘውሩት ዓለም አይደለም። አቅም ያላቸው፣ ገንዘብ ያላቸው፣ ጊዜ ያላቸው፣ ስርዓት ያላቸው ሰዎች እንደፈለጉ የሚያረጉት ዓለም አይደለም። ይህ ዓለም ባለቤት አለው። ሲፈልግ ጣልቃ ይገባል፣ ይቀይረዋል። መቼ እንደሚቀይረው እንዴት እንደሚቀይረው አታውቁም። ይሄ በምድራችን ላይ የተነሳው ካውንተርፊት ሙቭመንት ይቆማል። በእኛ አቅምና ጉልበት አይደለም፣ በኢየሱስ አሜን። ስለዚህ ጳውሎስ ይሄን ጥሪ አለ ለንጉሱ። ልቀይረው አልችልም። በኢየሩሳሌም ቆሞ ያንኑ ነው የተናገረው። በሰዱቃውያን ፊት ቆሞ ተናገር ሲባል ያንኑ ነው የተናገረው። በፈሪሳውያን ፊት ቆሞ ያንኑ ነው የተናገረው። በኤፌሶን አደባባይ ሁሉ ሕዝብ ተሰብስቦ ያንኑ ነው የተናገረው። በፊሊክስ ፊት የንዑስ አገረገዢው ፊሊክስ ፊት ቆሞ ያንኑ ነው የተናገረው። ፊሊክስ ሲጠይቀው ፊሊክስ ተቀየረና የወረዳው ገዢ ተቀየረና ፊስጦስ የሚባለው ተተካ። ፊስጦስም ሲመጣ አስሮት ነው ሄደው ፊሊክስ ትቶት ሄደው ሰው ያለ እሱም ሲመጣ አሁንም ጠራው። ምንድነው አንተ ጉዳይ ሲባል ይሄንኑ ነው የተናገረው። አሁን በመጨረሻ በአግሪጳ ፊት ቆመ። አንድ ይቀራል፣ ቄሳር። ከአግሪጳ በኋላ አሁን ቄሳር ነው ያለው። አግሪጳ የሪጅኑ ንጉስ ነው። አሜን። እና ምንድነው የሆነው? ከሰማይ የተገለጠልኝን ራእይ እምቢ ማለት አልችልም፣ ልቀይረው አልችልም። በመከራ ምክንያት አልቀይረው፣ በእስር ምክንያት አልቀይረው፣ በእድል ምክንያት አልቀይረው፣ በክብር ምክንያት አልቀይረው፣ በውርደት ምክንያት አልቀይረው። ንጉሥ አግሪጳ ሆይ ይሄን ራእይ እምቢ ማለት አልችልም። የሚከፈለውን ዋጋ ለዚህ ብርሃን እከፍላለሁ። ለምን? ወርዝ ያደርጋል፣ ይገባዋል። ይሄ መገለጥ ምንም ልትከፍልለት ይገባዋል። በሉት ከጎናቸው ያለው ምንም ልትከፍልለት ይገባዋል። የዳንኩበትን መዳን፣ የበራልኝን ብርሃን፣ የወጣሁበትን ጨለማ፣ የተገለጠልኝን መገለጥ መቼም በማንም ፊት በምንም ሁኔታ ውስጥ እናገራለሁ፣ እመሰክራለሁ። ጥሬን አልቀይርም። አይቀየርም። በሉት ከጎናቸው አድገህ ተምረ የሆነ ነገር አትሆን። አሜን። ይሄ ብቻ አይደለም። በዛው ክፍል ላይ የተናገረው ስለ መልእክት ነው። እኛ ባላቀድነውና ባላሰብነው ሁኔታ ውስጥ ብንገባም አይለወጥም። እንደምታውቁት ጳውሎስ የተያዘው ድንገት ነው። ትንሽ ባክግራውንድ ልስጣችሁ ወደ መልእክቱ ስመጣ ማለት ነው። በዛው ጨርሳለሁ። ድንገት ነው የተያዘው። እንዴት ነው ድንገት የተያዘው? ወደ ኢየሩሳሌም ሲሄድ
እንደሚታሰር ትንቢት ተነግሮታል በአጋቦስ ታስታውሳላችሁ። ግን አላሰበው። ልክ ኢየሩሳሌም ሲደርስ የሚያውቁት አይሁዶች መጡና ወንድም ሆይ አሉት፣ አንተ በአሕዛብ ምድር በየምኩራቡ ሄደ ሙሴንና ብሉይ ኪዳንን እየሻረ ያስተምራል ተብሎ አንተ ሳትመጣ በፊት እዚህ ከተማ ባሉ አይሁዶች ስላንተ ኔጌቲቭ ነገር ተወርቷል። ሕጉ እንደምትሽር የሙሴን ሕግ እንደማትጠብቅ ምናምን አድርገው ተወርቷል። አሁን ደግሞ እንደመጣህ ያውቃሉ። ስለዚህ ምን ይሁን በቃ ሕጉን እንደምትጠብቅ ማሳየት አለብን። እዚህ ጋር ከግሪክ ሀገር የመጡ ሰዎች አሉ ወደ ይሁዲነት የተቀየሩ በእርግጥ ክርስቲያኖችም ሆነዋል። እነሱን ይዘው ወደ መቅደስ ግባና የመንጻታቸውን ክፈልላቸውና ስርዓቱን እየፈጸምክ ስታረግ የሚያዩት ሁሉ እንዴ ይሄ ሰው እኮ ስርዓቱን ይፈጽማል ዝም ብሎ ነው ያሰሩበት ብለው ይሉሃል አሉት። አዘር ወይ አላዩ። እሺ አለ። እነኛን ሁለት የግሪክ የመጡትን ሰዎች ያዘ። ለነሱ ከፍሎ መስዋዕት አድርጎ ልክ ሲያይ የዛ በሌላ ዓለም በየምኩራቡ የሚያውቁት እንዴ ሰውዬ ያልናችሁ ሰውዬ ይሄ ነው በዓለም ሁሉ እየዞረ የሙሴን ሕግ እንትን ያደረገው ይሄ ነው። ይሄው እዚህ ደግሞ መጥቶ መቅደሱን አረከሰ ምናምን አለ። ያዘው በዛ ነው የተያዘው። በቃ በዛ ተያዘ። ተሸከሙት ምን አሉት ምናምን ቀጠቀጡት፣ ደበደቡት። ከዛ ፈሪሳውያን መጡ። ምንድነው ተባለ። የወቅቱ የከተማ ፖሊስ አዛዥ መጣ ምናምን ተሰበሰቡ። እስቲ ስለራሱ ይናገር ተባለ። የመጀመሪያ ንግግር እዛ ጋር ነው ያደረገው ማለት ነው። እና ቶሎ የሚፈታ መስሎታል። እና በአጋጣሚ ነው የተያዘው። መሰከረ። ቁም ተባለ። እዛ ጋር እንደቆሙ ፈሪሳውያንም ሰዱቃንም ህዝቡን በቆሙበት በዕብራይስጥ ቋንቋ ማውራት ሲጀምር ህዝቡ ሁሉ ጸጥ አለ። ሰው በቋንቋው ሲያወሩለት ለካ ጸጥ ይላል። ምን ያስቃቸዋል? ምን ተናገርኩ ነው? አሁን ክፉ ነገር ተናገርኩ? ጸጥ አለ። ከዛ ተረከላቸው። አመጣና ልክ የደማስቆ ሰዓት ላይ ልክ ሲደርስ አንሰማም ከዚህ በኋላ የሰው ያሶክ ተረበሸ ማለት ነው። እዛች ቦታ ላይ ሰይጣን አይፈልግም ያችን። ከዛ ወደ እስር ቤት ገባ። ቅድም እንዳልኳችሁ ፊሊክስ አነጋገረው። ሲያየው ምንም ለፍርድ የሚያበቃ ምንም ነገር የለውም። ሊፈታው ሲል ህዝቡ አምጾበታል። ቆይ ብትቀመጥ ይሻላል ተባለ። ነገ ከነገ ወዲያ ፈታለሁ ሲል 1 ወር ፈታለሁ ሲል 1 ሳምንት ከዛ እንትን ሲለው ምናምን እሱም ፈርቶ ትቶ ሳይፈታው ጥሎት ሄዳ። ፖለቲካ እኮ መጥፎ ነው እና አንዳንዴ ጥሎ ይሄዳል። በቃ አንዳንድ ሰው አይረዳህም። ሊረዳህ እየቻለ ይፈራልና ባወጣ ያወጣህ ብሎ ይልሃል ማለት ነው። እና በፍርደ ገምድልነት ፍርድ ቤት ሳይቀርብ ሳይፈረድበት ክሱ ሳይመሰረት 2 ዓመት ታሰረ። ስለዚህ በአንተ ብቻ አይደለም የተጀመረው ማለት በፍርድ መግረ በእኛ ሀገር ብቻ አይደለም የተጀመረው ማለት ነው። 2 ዓመት ቆየ። ከዛ ፊስጦስ መጣ። ፊስጦስ ከፊሊክስ ይልቅ በጣም ኮራፕትድ የሆነ መሪ ነው። ከዛ ይጠራዋል፣ ፊስጦስን ያጠጣዋል። ስለ ፍርድ፣ ስለ ጽድቅ፣ ስለ ዳግም መምጣት ስለምን ይነግረዋል። ይፈራል፣ ይሸኘዋል። ከዛ ይጠብቅና ከ15 ቀን በኋላ መልሶ ይጠራዋል፣ ያመላለሰዋል። ለካ ገንዘብ ፈልጎ ነው ይላል ቃሉ። ጳውሎስ ይመጣል፣ ያጠጣዋል። ፊሊክስ ሰምቶ ሄዷል ወንጌልን። በነገስታት ፊት ቆምልኛለህ ያለው ተቀይሮ ሲሄድ ፊስጦስ መጣ፣ እሱም ጠጣ። ከዛ መጨረሻ ማን እስኪመጣ ነው የሚጠበቀው? አግሪጳ ለቪዚቲንግ መጣ። በሱ ሪጅን ስር ያሉትን ልክ ለቪዚቲንግ ሲመጣ ፊስጦስ አግሪጳን ይዞ ፊሊክስ አስሮት ትቶት የሄደው አንድ እስረኛ እዚህ አለ። እኔ ልፈታው እችል ነበር ግን ፈራው። እኔ ከፈታው ባንተ በበላዩ ስልጣን የሆነ ነገር ቢሆን ይሻላል። ስለዚህ ተዘዋዋሪ ችሎት ስለሆነ እሱ ይቅረብና እስቲ እንትን ይባል ተባለ። ከሳሾቹ ይመጣሉ ተባለ። ቀጠሮ ተቀጠረ። አሁን ቅድም ያነበብኩላችሁ ክፍል የሆነው በዛ ምክንያት ነው። ንጉሱ ተቀምጧል፣ ከጎኑ ፊስጦስ ተቀምጧል፣ ከሳሾቹ እዚህ ጋር ቆመዋል። ጳውሎስ ከእስር ቤት መጣ ማለት ነው። በደንብ ስሙኝ። እቺ ቻንስ ለጳውሎስ የ2 ዓመት እስሩ የሚያበቃባት ወይም የሚቀጥልባት ትልቅ ባለስልጣን ኬዙን ይዞታል የሚፈታባት ወይም የሚለቀቅባት ወሳኝ ሰዓት ነች። እና ከሳሾቹ ከምዕራፍ 26 ጀምሮ ከሰውታል። እንደውም ከምዕራፍ 25 ጀምሮ ነው እንዲያርጉ ከጨረሰ በኋላ ምዕራፍ 26 ቁጥር 1 ሲጀምር አግሪጳም ጳውሎስን እንደዚህ አለው፣ ስለ ራስህ ትናገር ዘንድ ተፈቅዶልሃል አለ። ዲፌንድ ዩርሰልፍ ማለት ነው። አሁን ራስን ተከላከል። አሁን ጠበቃ የለም፣ ራስን ተከላከል። እነሱ ከሰዋል። ንጉሱ አግሪጳን የሚያሳምን ነገር ተናግረህ
ውሳኔው ባንተ አቅጣጫ ተወስኖ የ2 ዓመት እስርህ እንዲያበቃ የተቻለህን ማድረግ አለብህ። this is your chance። እኛ ብንሆን አሁን እቺ ቻንስ ብትኖር ዛሬ እንግዲህ ፍርድ ቤት ነው ቀጠሮ ምናምን ቢባል የጸሎት ርዕስ በቴሌግራም በምን እናገራለን። ጌታ አፍ እንዲሰጠን ሞገስ እንዲሰጠው ንጉሱ በቃ ወይም ዳኛው የሆነ ነገር እንዲያረግ ዛሬ መውጫ ነገር እንደሆነ ጌታ ሆይ ይውጣ ይለቀቅ ምናምን ነው። እሱም ጠዋት እስር ቤት ጌታ ሆይ ልለቀቅ ምናምን የሚል ነው ይመስለናል። ጳውሎስ ይሄ የሱ ኬዝ አይደለም። አሜን ትላላችሁ? አይሰማኝም። ድጋሚ አሜን በሉ። አይሰማኝም። ይሄ ሁሉ እድል ተሰጥቷል ተባለ። ቆመ ወንድማችሁ ጳውሎስ ስለራሱ ዲፌንድ ሊያረክ። ከዛ በዚያን ጊዜ ጳውሎስ እጁን ዘርግቶ መለሰ እንዲህ ሲል ንጉሥ አግሪጳ ሆይ የአይሁድን ሥርዓትን ክርክርን ሁሉ ታውቃለህ ምናምን ብሎ መግቢያውን ፕሎቱን በቃ ኢንትሮዳክሽኑ አስቀመጠ። እስካሁን ጥሩ ነው። ኢትስ ጉድ። ወደ ፖይንቱ እየመጣ ነው። ከሳሾች ሁሉ እየደነገጡ ነው። የአግሪጳ ልብ ወደ እርሱ እያዘነበለው ነው እያለ መጣና ቶሎ ብሎ አዞረውና ወደ ደማስቆ ልምምድ አይቀየርማ በሉት ከጎናችሁ ላለ ሰው አይቀየርማ። ወደ ደማስቆ ቶሎ ብሎ ወደ ደማስቆ ለምን አይቀየርም? አይሰማኝም። ብዙዎቻችን ባላሰብነው ባላቀነው ሁኔታ ውስጥ ህይወታችን ሲመራ ጸሎታችን ጾማችን ሁሉ ያ ሁኔታ እንዲለወጥ ነው። አንድ ነገር ልንገራችሁ፣ እኛ በማንቆጣጠረው የህይወታችን ጉዞ ሁሉ ውስጥ ኢየሱስ ጌታ ነው። 2 ዓመቱ የከንቱ የእስር ጊዜ ይመስላል፣ ግን ከንቱ አልነበረም። ብዙ ሰዎችን ወንጌልን ያጠጣበት የባከኑ የሚባል ጊዜያቶች ጳውሎስ የሉትም። ንገሩት ከጎናችሁ ላለው ሰው ለጌታ ስትኖር የሚባክን ጊዜ የለም በሉት። ለጌታ ስትኖር የሚያልፍ የሚባክን ጊዜ የለም። ሁሉም ጊዜያቶቻችሁን በእርሱ ዘንድ ዋጋ አላቸው። አሜን። ለምን መገለጦቻችን ማንቀይረው ከሆነ መልእክታችን ማይቀየር ከሆነ ክብር ለኢየሱስ ይሁን። ስለዚህ ቆመና መናገር ጀመረ። ቅድም ያነበብኩላችሁ ክፍል ቆርጬ ነው። ምዕራፍ 26 እናንተ በሙሉ ልታነቡ ትችላላችሁ። ስለዚህ አለው ከካህናት አለቆች ስልጣን ትእዛዝ ተቀብዬ ወደ ደማስቆ ሲሄድ ንጉሶ ይላል በየመሃሉ። ምክንያቱም አድሬስ የሚያደርገው ንጉሱን ነው፣ ፊስጦስን አይደለም። እሱ ጠጥቷል በቢሮ መወሰን አለመወሰን የሱ ፋንታ ነው። ፈሪሳውያንና ሰዱቃውያን አይደሉም፣ ጠጥተዋል። 2-3 ጊዜ መስክሮላቸዋል። መወሰን አለመወሰን የነሱ ፋንታ ነው። አሁን ኒው ካመር አለ፣ ንጉስ ነው። ልብሰ መንግስቱን ለብሶ በትሩን ይዞ ዘውድ ደፍቶ የሚያስፈራ ሞገስ ያለው ሰው ፊት ነው የቆመው። ለሱ ለጳውሎስ ይሄ ሰው አሁንም ወንጌል መስማት አለበት። ይሄ ሰው ይሄም ብርሃን መገናኘት አለበት። ኢየሱስ የተናገረው በደማስቆ በነገስታት ፊት ቆምልኛለህ ያለው ኪዳን መፈጸም አለበት። ስለዚህ ስሙን በየማሉ ይጠራል። ንጉሥ አግሪጳ ሆይ ይለዋል። አም ቶኪንግ ቱ ዩ አንተ ነው ምን ንጉሥ አግሪጳ ሆይ እንደዚህ ብዬ ስመጣ፣ ንጉሥ አግሪጳ ሆይ እንደዚህ ብዬ ስመጣ፣ ንጉሥ አግሪጳ ሆይ እንደዚህ ብዬ ስመጣ፣ እንደዚህ ስመጣ ለንስሐ የሚገባ እንዲያፈሩ ለአሕዛብ ንስሐ ይገቡ ዘንድ ለንስሐ የሚገባ ነገር እያደረጉ ወደ እግዚአብሔር ዘንድ ተናገርኩ። ስለዚህ አይሁድ በመቅደስ ያዙኝ። ከዛ በኋላ እንደዚህ ያደረገው ከእግዚአብሔር ዘንድ ረድኤትን ተቀብዬ ለታናሹም ለታላቁም ይሄው እየተናገርኩ እስካሁን ድረስ ቆሜያለሁ። እጃችሁ ላይ የገባው መልእክት ለሁሉም የሆነ በሉት ያዙትና፣ ለታናሹም ይሆናል ለታላቁም ይሆናል። በሰው መመዘኛና ስታተስ ታናናሽ ምንላቸው በእድሜ ታናናሽ ምንላቸው በኢኮኖሚ ታናናሽ ምንላቸው በሰፈር ምናምን በመንገድ ላይ ለነሱ ደፋሮች ነን የጌታን ነገር ለመናገር። ታላላቅ ምንላቸው ደግሞ አሉ ሀብታሞች፣ ታላላቅ ምንላቸው አሉ ባለስልጣኖች፣ ታላላቅ ምንላቸው አሉ አገረ ገዢዎች። ያስከው መልእክት ለሁለቱም ይሆናል በሉት ከጎናችሁ ላለ ሰው፣ ለታናሹም ለታላቁም። ታናሹ ላይ እንደፈለክ ፎክሬ ወንጌል ሰብኬ ታላላቆቹ ላይ ስደርስ እንደ ፓስታ ጠምልምልምል አልልም፣ አልፈራቸውም። ያስኩት መልእክት ለነሱም ይሆናል። ንጉሱ ፊት ቀርበን እኛ መሪዎች ብንሆን በዚህ ዘመን ያለነው ብንሆን ቆሞ ይሄን ነገር ምን ሊል ይችላል? ምን ማለት ይችል ነበር? ጳውሎስ ብዙ ነገር ማለት ይችላል። ወንዝ ዳር ላሉት ለተሰበሰቡ ሴቶችም፣ ለነ ሊዲያ፣ ለእስር ቤት ጥበቃ ዘበኞችም፣ ለፊልጵስዩስ እስር ቤት አለቃ፣ በድህነቱ ስለነበሩት ለመቄዶንያ ሰዎችም፣ ለአይሁድም ሸንጎ መሪዎች አባላትም፣ ለአገረ ገዦች፣ ለክልልም ለዞንም ለፌደራልም መሪዎች፣ ለነገስታቱ ለአግሪጳም ለቄሳርም ፊት
መልእክቴ አይቀየርም። ነገሩት ከጎናችሁ ላለ ሰው የማይቀየር መልእክት ተሰጥቷል በሉት ባከ። መልእክቴ አይቀየርም። አጋጣሚውን አግኝቼ ጉዳዬን አስረድቼ ብዙ ጉዳይ አለ። እኔ ማገለግላት ቤተክርስቲያን በስደት ውስጥ ነው ያለችው። እኔ ማገለግላት ቤተክርስቲያን ቸርች የላትም፣ መሰብሰቢያ አዳራሽ የላትም። በየሪጅኑና በየክልሉ አንተ በምታስተዳድረው ግዛት ውስጥ ታስረዋል። እንደ ሰብአዊ መብት ተሟጋጭ እባክህ ምዕመናኖችን አስፈታልኝ ብዬ እችን አጋጣሚ ተጠቅሜ ጊዜን አላባክንም። አይሰማኝም። እንደ ሰብአዊ መብት ተሟጋጭ የታሰሩትን ትእዛዝ ደብዳቤ እንደንትና ማለት ነው እንደ አስቴር እንደዚህ አስደርገን ተለውጠን ቸርች ቦታ አግኝታ አርፋ እንድትኖር ነው ፈልገው። እኔ የዛ ሙቭመንት መሪ ነኝ። ንጉስ አግሪጳ ከዚህ በኋላ አላገኝህም፣ ይሄ ቻንስ አይገኝም። ከዚህ በኋላ ንጉሱን አያይም። ያለችው ደቂቃ 15-10 ደቂቃ ነች። በዚህ ደቂቃ ውስጥ ማንሳት ያለበትን ነገር ነው ማንሳት ያለበት። ቸርች ችግር ውስጥ ነው ያለችው፣ ስደት ውስጥ ነው ያለችው። ጓደኞቼ የታሰሩ ነው፣ በእምነታቸው ምክንያት ነፃነት አጥተዋል። እባክህ ፍቀድላቸውና በነፃነት እናምልክ ማለት ሲችል ይሄ የኔ አጀንዳ አይደለም። ለእምነታቸው እንዲኖሩ እንዲሞቱ ይሄ አብ በገዛ ጊዜው ስልጣኑን የወሰነው እሱ ነው። እሱ ጌታ አላችሁ። ለኔ አንገብጋቢው አይደለም። አንገብጋቢው ቤተክርስቲያኔ ቦታ እንድታገኝም አይደለም። እኛ ብንሆን አሁን ንጉሱ ቢኖር ኖሮ ቦታ የለንም አዲስ አበባ ውስጥ እንደው 5,000-3,000 ካሬ ሜትር እንደው ብትፈቅዱልን አሁን እኮ ከንቲባ ፊት ቢቀርብ ይሄ አይደለም የሚወራው። ክልል መሪዎች ፊት ፕራይም ሚኒስተሮች ፊት ሲቀርብ ነው እኮ ብለን ተጨቁነናል ቶሎ ብለን ምናምን ነው። ጉዳይ አይደለም። ለጳውሎስ ጉዳይ አይደለም። ከሁሉ በላይ ደግሞ ዋናው ቬሪ ኢምፖርታንት ጉዳይ አጋጣሚውን አግኝቼ ጉዳይን አስረድቼ 2 ዓመት በከንቱ ነው የታሰርኩት። ህገ ወጥ ድርጊት ተፈጽሞብኛል። ያለ ፍርድ ቤት ውሳኔ ነው ያሰቃዩኝ። እያመላለሱ ውሳኔ ሳይሰጠኝ ተንከራትቻለሁ። እባክህን ፈታ ዘንድ እንድትለቀኝ ለምንሃለሁ ማለት ሲገባው ይሄ ነው አጀንዳ አይደለም። አሜን። ክርስቲያኖች ረፍት እንዲያገኙ አይደለም፣ እኔም እንድፈታ አይደለም፣ ቸርች የሆነ ነገር እንድታገኝ አይደለም። ንጉሱ ሊያደርግ የሚችለው በስልጣኑ ብዙ የመጠየቅ እድል ነበረው። ቅድሚያ ግን እሱ አልነበረም። ዛሬ የሚሰሙኝ ሁሉ ክብር ለእግዚአብሔር ይሁን። መልእክቴን አልቀየርም። ንገሩት ከጎናችሁ ላለ ሰው መልእክት አይቀየርም። አረ ሃሌሉያ። እና እያመጣው በመጀመሪያ ሊሰብክ ያው የደማስቆ ልሙር ከተናገረ በኋላ ምንም አይደለም። ወደ አፕሊኬሽኑ ሲመጣ ለአሕዛብም ንስሐ ይገቡ ዘንድ ለንስሐ የሚገባ ፍሬ ያደረጉ ወደ እግዚአብሔር ዞር እንዲሉ ተናገርኩ። ምን ማለት እንደሆነ ታውቃለህ? ንስሐ አንተ መግባት ያስፈልጋል ይላል። ንጉስም ብትሆነ የሰራቸው ብዙ ነገሮች አሉ። ከዛ እንደገና ይላል ክርስቶስ መከራ እንዲቀበል በሙታን ትንሣኤ ለሕዝብና ለአሕዛብ ብርሃን በመጀመሪያ ላይ ሰብክ እንዳለው ለፍርድ እንደሚመጣ ከዚህ በቀር የተናገርኩት ነገር የለም። እንዲህም ብሎ እየተናገረ ያለ ፊስጦስ ጣልቃ ገብቶ አስቆመው። ለምን ነው ፊስጦስ ያስቆመው? ያውቃል። የጳውሎስን የነገር አካሄድ ያውቃል። ወዴት እንደሚሄድ ያውቃል። ከርዕሱ እየወጣ ነው። ያካሄድ ችግር አለ። ይሄ አነጋገር ምክንያቱም ያውቀዋል። እሱም በቢሮ የጠጣት ወንጌል ነች፣ የጠጣው መልእክት ነው። ስለዚህ ከተሰጠህ ዕድል እያፈነገጥክ ነው። ምክንያቱም ይሄን ነገር እየተናገርክ ያለው ራስን እየተከላከልክ አይደለም። ባጭሩ ራስን እየተከላከልክ አይደለም። አድሬስ የምታደርገው ጭራሽ ባለስልጣኑን ንጉሱን ሰው ጭራሽ እሱን ቻሌንጅ የሚያደርግ ንግግር ነው የምትናገረው። ከዛ በኋላ በፊስጦስ ውስጥ ያለው አጋንንት አስገባና ጳውሎስ ያለ እንዴ ብሎ ጮና አቋረጠው። ለምን? አካሄዱን ያውቃል። አግሪጳ አልገባውም። ራሱን የሚከላከል እየመሰለው ያለ የሰማ መንፈስ ቅዱስም ከርሱ ጋር ልቡ እየቀለጠ ምናምን ሲጣ ፊስጦስ ጣልቃ ገብቶ ጳውሎስ ሆይ እብደት አብደሃል እኮ ብዙ ትምህርት ወደ እብደት ያዞራል አለው። ጳውሎስ ግን እንዲህ አለ፣ ክቡር ፊስጦስ ሆይ የእውነትና የአእምሮን ነገር እናገራለሁ እንጂ እብደትስ የለብኝም። በእርሱ ፊት ደግሞ ቆሜ በግልጥ የምናገረው ንጉስ ይህን ነገር ያውቃል። ከዚች ነገር አንዳች እንዳይሰወርበት ተረድቻለሁና ይህ በስውር የተደረገ አይደለም ማለት። ንጉስ አግሪጳ ሆለና ዞር ብሎ በነቢያት ታምናለህ አይደል አለ። ከዛ መልስ ሳይመልስለት ጋር አዎ እንደምታምናቸው ደግሞ አውቃለሁ አለ። ወዲያው በነቢያት ታምናለህ አይደል? ከዛ አለና መልስ ሳይጠብቅ ወዲያው በነቢያት ታምናለህ አይደል? እንድታምናቸው አውቃለሁ። አግሪጳም አሁን ባነነ። This man he is not defending himself. ስለራሱ ስለሙግቱ እየተከራከረ አይደለም። አግሪጳም ባነነ። ጳውሎስ ሆይ አለ
what are you talking about? ክርስቲያን ልታረገኝ ነው እንደምታወራው? የምታወራው እኔን ለመለወጥ ነው ወይስ ራስን ተከላክለ ከዚህ ከምትበሰብስበት እስር ቤት እንዳወጣህ ነው? እኔ በበሰብስ ባልበሰብስ I don't care። የኔ መልእክት እሱ አይደለም። ይሄ መንፈስ ይግባባችሁ። ይሄ እውነት ይግባባችሁ። ለራስ መኖር ስታቆሙ፣ ለዚህ መልእክት መኖር ስታቆሙ ትኩረታችሁ ሁሉ ኢየሱስ ይሆናል። አረ ሃሌሉያ! ለእርሱ ስትኖሩ እሱ ለእናንተ ይኖራል። ክርስቲያን ልታረገኝ ነው እንዴ? ያውም በዚህ ደቂቃ በዚህ ጥቂት ሰከንድ በጥቂቱ ክርስቲያን እንዲህ በቀላሉ እኔንም ያህል ሰው እኔንም ያህል ንጉሥ ክርስቲያን ልታደርገኝ ነው እንዴ? ጳውሎስም በቃ ገብቶሃል አለው። አምኖ ዲፌን አሁን ስለ ራሴ ነው ያልከ ገብቶሃል። በጥቂትም ይሁን በብዙ አንተ ብቻ አይደለም። ነገር ግን ዛሬ በዚህ አዳራሽ ውስጥ የሚሰሙኝ ሰዎች ሁሉ ከዚህ እስራቴ በስተቀር እንደኔ መከራ እንዲቀበሉ አልፈልግም። ወንጌልን በማመናቸው ከዚህ እስራቴ በስተቀር እንደኔ እንዲሆኑ ወይም ይሆኑ ዘንድ ወደ እግዚአብሔር እመኛለሁ አይደለም ያለው። I have prayed this morning ከእስር ቤት ከመውጣት በፊት የጸለይኩት ጌታ መሮኛል እስር ቤቱ አስለቀቀኝ ብዬ አይደለም የጸለይኩት። በዚህ ሰው ፊት ሞገስ ስጠኝና ከእስር ቤት ልውጣም ልስበክ ወጥቼ ብዬ አይደለም የጸለይኩት። ይህን ንጉሥ አላገኘውም፣ የመጨረሻ ቻንሴ ነው። ቤተ ክርስቲያኔ በስደት ውስጥ ነው ያለችው፣ የስደት እንዲያቆም አፍ ክፈትልኝ ብዬ አይደለም የጸለይኩት። በዚህ ማለዳ የጸለይኩት I have prayed የጸለይኩት አንተ ብቻ አይደለም። በዚህ አዳራሽ ይሄን ኬዝ የሚከታተሉ በጠቅላላ እንደኔ እንዲሆኑ ወደ እግዚአብሔር ለምናለሁ። አይቀየርም። የማይቀየር መልእክት፣ የማይለወጥ ጥሪ ተሰጥቶናል። ዛሬ የሚሰሙኝ ሁሉ ከዚህ ስራቴ በስተቀር እንደኔ የሆኑ ዘንድ የኔ ፕራዮሪቲ ይሄ ነው። የማምነውን ያምኑ ዘንድ ለምኛለሁ እግዚአብሔርን። ዛሬ ላይ ሆነን ይህንን ህይወታችንን ጉዞ ዞር ብለን ስናይ መረዳት ያለብን ዋና ጉዳይ የማይቀየር ጥሪ፣ የማይለወጥ መልእክት የተሰጠን ትውልድ መሆናችን። አትለውጥ በሉት ከጎናችሁ ያለው ሰው። ከሰማይ ወደ እናንተ የመጣው ራእይ፣ ብርሃን፣ መገለጥ፣ ጥሪ የሚያህለው የለም። ከጎናችሁ ያለው ሰው ነገር የሚያህለው የለም፣ የሚመስለው የለም። የበራለ ብርሃን፣ የተገለጠ ለመገለጥ፣ የገባህ መግባት፣ ያየኸው ክብር፣ የገባህ ኢየሱስ የሚያህለው የለም። ይህንን የሚያስለውጡ ብዙ ፈተናዎች ያሉበት ዘመን ላይ ስተት ትምህርቱ፣ የምድራዊ እንትኑ፣ የኑሮ ሁኔታ፣ የዋጋ ምናምኑ፣ የፖለቲካው ኢሹ፣ ብዙ የሚያናጥቡ ነገሮች የተከበብን ሰዓት ነው ያለነው። እምቢ እንዳትሉ ለዚህ ራእይ፣ ይህን ራእይ ጠብቁ። መልእክታችሁም ደግሞ በሁኔታ በዘመን መለወጥ፣ በአገር ስርዓት መለወጥ፣ ከቤተ ክርስቲያን ውስጥም ሆነ ከቤተ ክርስቲያን ውጪ በሚፈጠሩ ሁኔታዎች፣ ፖለቲካዊ፣ ኢኮኖሚያዊ፣ ባህላዊ፣ መንፈሳዊ ለውጦች፣ ብዙ ለውጥ እየተካሄደባት ያለች ሀገር ያለ ዓለም ነው። ሲለዋወጥ አብረህ አትለዋውጥ መልእክትን በሉት ከጎናችሁ ላለሱ። በአዳዲስ በሚፈጠሩ አጀንዳዎች ያንን ይዘን አንዞርም። የኛ አጀንዳ የ2000 ዓመት በፊት ተቀርጾ ተሰጥቶናል። አትለውጡ። ለታናሹም ለታላቁም የሚሆን መልእክት አለን። ምክንያቱም የታናሹም የታላቁም ችግር አንድ አይነት ነው፣ ኃጢአት ይባላል። መድኃኒቱ ደግሞ ኢየሱስ ነው። የማይቀየር ጥሪ፣ የማይለወጥ መልእክት ተሰጥቶናል። የሚያናጥበንን ነገር ሁሉ ትተን፣ ከራስ ነገር በላይ ሆነን፣ በዙሪያችን ያለውን ነገር ሁሉ ትተን የተገለጠልን ኢየሱስ ላይ የተቀበልነው መልእክት ላይ አተኩረን አገልግሎታችንን እንድንወጣ ጌታ ይርዳን። እንጸልይ በጌታ ፊት። ሃሌሉያ። ሃሌሉያ ሃሌሉያ።
ይሄ ብርሃን በርቶልናል። ከጨለማ ወደሚደነቅ ብርሃን ተጠርተናል። የደማስቆ የጳውሎስ ልምምድ የጳውሎስ ብቻ አይደለም፣ እኛም ተለማምደነዋል። እንደ ደማስቆ አይነት አይደለም። በተለያየ ሁኔታ ጌታ ልጁን በእኛ ሁኔታ ገልጧል። ለዚህ ዋጋ እንድትሰጡ፣ በዚህ ራእይ ላይ እንድትቆሙ፣ እንድትጸኑ ጌታ ይፈልጋል። መልእክታችንን የሚያስቀያይሩ ነገሮች በዙሪያችን ቢኖሩ እዛ ላይ ጸንተን እንድንቆም ጌታ ይፈልጋል። አባት ሆይ እናመሰግንሃለን። ስለዚህ ድንቅ መዳን ክብር ላንተ ይሁን። ስለዚህ ድንቅ ብርሃን ክብር ላንተ ይሁን። ጨለማ ውስጥ ያለን እኛ ይሄ ብርሃን ሲበራ እናውቀዋለን። ጨለማ ውስጥ የነበርን ሰዎች ነን። ስለዚህ ድንቅ ብርሃን ክብር ላንተ ይሁን። ስለዚህ ከሰማይ ከመጣው ስለዚህ ድንቅ መገለጥ እናመሰግንሃለን። ለልጆቻችን እንድናወራው፣ ለትውልዳችን እንድንመሰክረው፣ በቆምንበት በሄድንበት ቦታ ሁሉ ታምራትህን ለወገኖች ስራህንም ለአሕዛብ እናወራ እንድታረገን በዚህ መንፈስ ዛሬ ምሽት እንድትሞላን፣ በዚህ ኮሚትመንት፣ በዚህ መሰጠት፣ በዚህ ዲተርሚኔሽን እንድትሞላን እጸልያለሁ። ደግሞ መልእክታችን እንዳንቀይር የተሰጠን መልእክት ለሁሉም የሚሆን እንደሆነ እንድናውቅ፣ ትውልዱ በየጊዜው አዳዲስ ነገር በሚፈልግበት፣ አዳዲስ ትምህርት፣ አዳዲስ መልእክት፣ አዳዲስ ነገሮች በሚፈልግበት በዚህ ሰዓት እኛ ይሄንን ነገር ሁሉ ጊዜ አዲስ የሆነውን መልእክት ይዘን እንድንቀርብ ጸጋ፣ ጥበብ፣ ኃይል ይብዛልን። በዚህ ባሪያ በጳውሎስ ውስጥ ያስቀመጥከው ይሄ ብርሃን በእኛም ሕይወት ውስጥ እየተጨመረ እንዲበራ፣ ይሄ ውሳኔ ከራሳችን በላይ ከሁኔታችን በላይ ከገባንበት ነገር በላይ ይሄ መልእክት በልባችን እንደ ነፍስ መልሕቅ ሆኖ ሕይወታችን እንዲቆጣጠር እጸልያለሁ። ይሄን መልእክት እንስበከው፣ ይሄን መልእክት እንዘምረው፣ ይሄን መልእክት እንተንብየው፣ ይሄን መልእክት እናውጀው፣ ይሄንን ብርሃን እንመስክረው። ለታናሹም ለታላቁም ለቤተ ክርስቲያንህ ለመሪዎች ድፍረት እንድሰጥ፣ አቅም እንድሰጥ፣ በምድር ባለስልጣኖች ፊት ስንቆም እንዳንፈራ፣ እንዳንደነግጥ፣ እንደኛውስ ተራ ሰዎች እንደሆኑ አንድ ቀን በአንተ ፊት ለፍርድ እንደሚቆሙ እንድናውቅ ቦልድነስ እንድሰጠን፣ መንፈስ እንድትሞላብን፣ ስልጣናችን የቤተ ክርስቲያን ከፍ ብሎ እንዲታይ እጸልያለሁ። ስለ ረዳሃን ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። ታንክ ዩ